ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የኦሮሞን ባህል፣ ቋንቋ፣ ወግና የቱሪስት መዳረሻዎችን በማህበራዊ ሚዲያ ላይ የሚያስተዋውቁ ይዘት ፈጣሪዎችን ወይም ኢንፍሉዌንሰሮችን እውቅና ለመስጠትና ለማበረታታት ያለመ የኦሮሞ ኢንፍሉዌንሰር አዋርድስ የተሰኘ አዲስ የሽልማት መርሃ ግብር ይፋ ሆነ። በጎዶ ኢቨንት ፕሮሞሽን እና በኦሮሚያ ቱሪዝም ኮሚሽን ትብብር የተዘጋጀው ይህ መርሃ ግብር ዋና ዓላማውም የኦሮሞ ሕዝብ ቁጥር ከፍተኛ ቢሆንም በማህበራዊ ሚዲያ ላይ ያለው የዲጂታል ተደራሽነትና ተጽዕኖ አሁንም ከቁጥሩ ጋር የማይመጠን በመሆኑ ይዘት ፈጣሪዎች ጠንካራ የዲጂታል አሻራ እንዲያሳርፉ በማነቃቃት ይህንን ክፍተት መሙላት እንደሆነ አዘጋጆቹ ገልጸዋል። በዚህ የመጀመሪያ ዙር ሽልማት መርሃ ግብር ላይ ከ200 በላይ የሚዲያ ተጽዕኖ ፈጣሪዎች የሚሳተፉ ሲሆን ውድድሩ በቲክቶክ 9 በፌስቡክ 3 እና በዩቲዩብ 3 መድረኮች ላይ የተመሰረቱ 15 የተለያዩ የሽልማት ዘርፎችን ያካተተ ነው። ከነዚህም በተጨማሪ ሁሉንም ፕላትፎርሞች የሚያጠቃልል የዓመቱ ምርጥ የኦሮሞ ኢንፍሉዌንሰር እና የቱሪዝም መዳረሻዎችን የሚያስተዋውቁ ባለሙያዎች የሚሸለሙበት ልዩ ቤስት ኦፍ ቪዚት ኦሮሚያ ዘርፎች ተካተዋል። በውድድሩ በአንደኝነት ለሚያሸንፈው ተወዳዳሪ ታላቅ የመኪና ሽልማት የተዘጋጀ ሲሆን ታዋቂ የሆኑ ሕፃናት የሚበረታቱበት የገንዘብና የቁስ ሽልማትም መመቻቸቱ ነው የተገለጸው። የእጩዎቹ ምርጫ የኦሮሞን ቋንቋን በንቃት መጠቀም፣ ባህልና አዎንታዊ ማህበራዊ እሴቶችን ማስተዋወቅ እንዲሁም ለማህበረሰቡ እድገት ገንቢ ተጽዕኖ መፍጠር በሚሉ 3 ዋና ዋና መስፈርቶች ላይ የተመሰረተ ነው። የአሸናፊዎች አወሳሰን ስርዓት 80 በመቶ በህዝብ በቀጥታ ድምፅ የሚወሰን ሲሆን ቀሪው 20 በመቶ ደግሞ ባህል፣ ታሪክና እሴት ሳይበረዝ በጥንቃቄ እንዲገመገም በታዋቂ ዳኞች እንደሚወሰን ተገልጿል። በወላይታ ሶዶ ከተማ የ14 ሰዎችን ኤቲኤም ካርድ የሰረቀው ግለሰብ በቁጥጥር ስር ዋለ። በወላይታ ሶዶ ከተማ የኤቲኤም ካርድ በመቀየር የማጭበርበር ወንጀል ለመፈጸም የሞከረው ግለሰብ በፖሊስ ቁጥጥር ስር መዋሉን የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ እንደገለጹት በወላይታ ሶዶ ከተማ አንድ የባንክ ደንበኛ ከኤቲኤም ማሽን ገንዘብ ለማውጣት ሲሞክር ማሽኑ ችግር አጋጥሞት ነበር። በወቅቱ በአቅራቢያው የነበረው ተጠርጣሪ ዳንኤል ደሳለኝ ካርዱን ስጠኝ፣ በፀጉሬ ጠርጌ እሰጥሃለሁ በሚል የማታለያ ዘዴ ካርዱን ተቀብሎ ወስዷል። በሰዓቱም የሚስጥር ቁጥሩን ፒን ሲያስገባ በመመልከት ካርዱን ጠርጎ የመለሰ በማስመሰል ሌላ የተቀየረ የኤቲኤም ካርድ ሰጥቶ ዋናውን ካርድ ይዞ ለማምለጥ ሞክሯል። የደረሰውን ጥቆማ ተከትሎ ፖሊስ ባደረገው ፈጣን ክትትል ተጠርጣሪው እጅ ከፍንጅ በመያዝ በቁጥጥር ስር አውሏል። ፖሊስ ምርመራውን በማስፋት በፍርድ ቤት በተሰጠ የምርመራ ትዕዛዝ በተጠርጣሪው የተጎጂውን ካርድ ጨምሮ 14 የተለያዩ ሰዎች የኤቲኤም ካርዶችን ይዞ መገኘቱን ገልጿል። ፖሊስ ህብረተሰቡ ከኤቲኤም ማሽኖች ገንዘብ በሚያወጣበት ጊዜ የሚስጥር ቁጥሩን ለሌላ አካል እንዳያሳይ፣ በማሽኑ አጠቃቀም ላይ ችግር ካጋጠመው ከማያውቀው ሰው እርዳታ ከመጠየቅ ይልቅ የባንኩን ባለሙያዎች ወይም የጥበቃ አካላትን ብቻ እንዲያነጋግር አሳስቧል። የገቢዎች ሚኒስቴር ለኤሌክትሮኒክስ ደረሰኝ ሶፍትዌር አቅራቢዎች እስከ $250,000 የዋስትና ገደብ ጣለ። የገቢዎች ሚኒስቴር በታክስ ቴክኖሎጂ ዘርፍ ለመሰማራት በሚፈልጉ የኤሌክትሮኒክስ የደረሰኝ ሶፍትዌር አቅራቢዎች ላይ እንደየደረጃቸው እስከ $250,000 የሚደርስ የፋይናንስ ዋስትና የሚያስገድድ አዲስ መመሪያ አውጥቷል። በዚህ ወር አጋማሽ ላይ የወጣው መመሪያ በሀገሪቱ የታክስ ቴክኖሎጂ ዘርፍ ውስጥ የገበያ መግቢያ አዲስና ፈታኝ መስፈርት እንደሚሆን ይጠበቃል። የዋስትናው መጠንም በአቅራቢው የግል አገልግሎት አይነትና በሚያገለግሉት ግብር ከፋዮች ልኬት ላይ ተመስርቶ በ10 ደረጃዎች የተከፋፈለ ነው። በዚህም መሰረት የሽያጭ መመዝገቢያ ስርዓት አቅራቢዎች $30,000፣ የሶፍትዌር ሰርቪስ አቅራቢዎች $50,000፣ የኢኮሜርስ ዲጂታል ገበያ አንቀሳቃሾች $25,000 እንዲሁም የራሳቸው የውስጥ ደረሰኝ ስርዓት የሚጠቀሙ ግብር ከፋዮች $15,000 የባንክ ወይም የኢንሹራንስ ዋስትና ማስያዝ ይጠበቅባቸዋል። የዋስትናው መጠንም አቅራቢዎች የሚያገለግሏቸው ደንበኞች ቁጥር ወይም የሽያጭ ልውውጣቸው እያደገ ሲሄድ በየ2 ዓመቱ የሚታደስ ሲሆን ከ40,000 በላይ ግብር ከፋዮችን ለሚያገለግሉ ወይም ከ1 ትሪሊየን ብር በላይ
ዓመታዊ ሽያጭ ላላቸው ድርጅቶች ከፍተኛው የዋስትና ጣሪያ $250,000 ይደርሳል። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ዓመት ቢሰጥህም አትፈጥርም ማለት ነው ሲሉ ጠቅላይ ሚኒስትሩ ተናገሩ። የዛሬ 20 እና 30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታያቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው። ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች፣ ሰዎች እየወጡ እየወረዱ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይህ የሚያኮራ ነገር አይደለም ሲሉ ጠቅላይ ሚኒስትሩ ተደምጠዋል። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ዓመት ቢሰጥህም አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት የፖለቲካ ፓርቲ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ታውት፣ ኒው ዳይሬክሽን የማይቀበል ኃይል በነበረው ነገርም የትም አይደርስም። ያም ቢሆን እኛ የምንፈልገው ሰላም ነው ሲሉም ተደምጠዋል። ከማንም ቢሆን መነጋገር ሰላምና ልማት ነው የምንፈልገው፣ ከግጭት አናተርፍም፣ አይጠቅመንም ያሉት ጠቅላይ ሚኒስትር በተለይ ትግራይ አካባቢ የእኛ ትልቁ ምኞት ባህር ዳር፣ ጎንደር፣ ጅማ፣ አርባ ምንጭ የምናየውን የኮሪደር ልማት መቀለ ማየት ነው። ምኞታችን እሱ ነው። ከዚህ ውጭ ያለው ጉዳይ አይጠቅመንም፣ አንፈልጎም ሲሉም ተናግረዋል። ኢትዮጵያ ውስጥ በርካታ ስራ ቢኖርም ሰራተኛ ማግኘት በጣም ከባድ ሆኗል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ በርካታ ስራ ቢኖርም ሰራተኛ ማግኘት በጣም ከባድ ሆኗል አሉ። ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት አባላት ጥያቄዎች በሰጡት ምላሽና ማብራሪያ ወላጆች ከከተማ ውጭ የሚሰሩ ስራዎችን ወጣቶች እንዲሞክሯቸው ማበረታታት እንዳለባቸው አስገንዝበዋል። ለአብነትም በግንባታ ላይ የሚገኘው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በቂ የሰው ኃይል ማግኘት አዳጋች መሆኑን ያስረዱት ኢትዮጵያ ውስጥ የቤት ሰራተኝነትን ስራን የሚሰሩን ሰዎች ቁጥር እጅግ ጥቂት መሆኑን ጠቁመው ለተመሳሳይ ስራ ከሀገር የሚወጡ ዜጎች ቁጥር ከፍተኛ ነው ብለዋል። ከሀገር የወጡ ወጣቶች በቀን ለ16 ሰዓት ሰርተው ራሳቸውን ሲለውጡ ኢትዮጵያ ውስጥ የሚኖሩ ወጣቶች ግን ጊዜን በአግባቡ የመጠቀም ክፍተት እንዳለባቸው ነው የገለጹት። በ2 እና 3 የስራ ፈረቃዎች በመስራት አቅምን ማሳደግና መተጋገዝ ካልተቻለ የኑሮ ውድነት ከዚህ በላይ ሊሆን እንደሚችልም ጠቅላይ ሚኒስትሩ አመልክተዋል።